ሃይ እንዴት ናችሁ? ራሄል ነኝ። ዛሬ ደግሞ እስቲ ካለ ሰፈራችን እንዋልና ራቅ ያለ ቦታ ሄደን ቆንጆ አየር ተቀብለን እንምጣ። አክቹሊ የሚሄድበት ቦታ ስለነበረ ነው ወደዚህ ሰፈር የመጣሁትኝ። ይህ አካባቢ ሰሚት ነው ያለው። ሰሚት የተባበሩት ጋር ማለት ነው፣ አደባባዩ ጋር ነው ያለው እና ለኔ ሰፈር ግን በጣም ሩቅ ነው። ላይክ የሆነ ሌላ ሀገር እንደሄድኩ አስቡትና በጣም ነው በቃ ቁጭ ብዬ እንደ ሌላ ሀገር እንደ ዲያስፖራ እየተመለከትኩ ነበር እላችኋለሁኝ። ይህ ቦታ በጣም ደስ ይላል። በቅርቡ ነው የተሰራው እንደሰማሁትኝ ከሆነ ግን በቃ ውስጡ ያለው ሰላም ሌላ ነገር ነው የሚመስለው። እዩት። አሁን ይሄ እዚህ ጋር በበጋ በዚህ በጠራራ ፀሐይ ያለ ቅዝቃዜና ሳር አይመስልም። እንደምታዩት በጣም ደስ ይላል። አረንጓዴ ነው፣ ነፋሻማ አየር አለ፣ ንጹህ አየር አለ። በጣም ደስ ይላል የአትክልቶቹ ምናምን። ከዛ ደግሞ መቀመጫዎችም አሉት። በራሳችሁም በግላችሁም ከመጣችሁ ማለት ነው መጽሐፍ ለማንበብ ከራሳችሁም ጋር ጊዜ ለማሳለፍ እንደኔ ብቻችሁን ደግሞ ማሳለፍ ይሄ ሜዲቴት ማድረግ የምትወዱ አይነት ሰዎች ከሆናችሁ ይሄ በጣም አሪፍ ቦታ ነው። በተለይም ደግሞ እዚህ አካባቢ ላላችሁ ሰዎች ማለት ነው ላይክ በጣም ሩቅ የማትመጡ ሰዎች ቆንጆ መደበሪያ ያለበት ቦታ ነው ማለት ነው። እዩት እንዴት እንደሚያምር። ውስጡ ደግሞ ሬስቶራንትም አለ። ሻይ ቡና ማለት ትችላላችሁ። ለስላሳ መጠጦችንም መጠቀም ትችላላችሁ። ግቢው በጣም ያምራል። በዛ ላይ ደግሞ ቆይ ያሳያችኋለሁ። ያቸው አሁን እነዚህ መቀመጫዎች ደስ ይሉ። በዛ ላይ ሉክ ባስኬት መጫወት ትችላላችሁ። ግማሿንም ሜዳ በግሩፕ ሆናችሁ መከራየት ትችላላችሁ በሰዓት። ሙሉንም ደግሞ እንደ ግሩፕ መጠናችሁ ብዛትና ማነስ ማለት ነው መታችሁ የምትጫወቱበት ቦታም አለው ማለት ነው። በዛ ላይ በግልም ባስኬት መጫወት የምትወዱ ሰዎች ደግሞ አሰልጣኝም አለ፣ መሰልጠንም ትችላላችሁ ማለት ነው በሰዓት። በጣም ደስ ይላል። እንደዚህ አይነት የስፖርታዊ ቦታዎች ደግሞ በጣም በቃ እዚህ ሀገርም ሊለመዱ የሚገባቸው ነገሮች ናቸው። እንደ ግሩፕ ሆናችሁ የት እንሂድ የምትሉ አይነት ሰዎች፣ የባስኬት ፍቅሩም ያላችሁ ሰዎች እንደዚህ አይነት ቦታዎች ላይ ማሳለፍ ትችላላችሁ ማለት ነው። እዩት። ይሄኛው አሁን ሽንት ቤቱ ነው ባይዘዌ። ብዙ ጊዜ እኛ ሀገር ላይ እንደዚህ አይነት ፐብሊክ የሆኑ ቦታዎች ላይ በተለይ ንጽህናውን የጠበቀ አይነት እንደዚህ ሬስትሩሞች ማግኘት ከባድ ነው። ግን ይሄ በጣም ቆንጆ ነው፣ ንጹህ ነው። አድንቄዋለሁ። ክፍተት ስላለ ብዙ ጊዜ ማለት ነው። በተለይ እንኳን ፐብሊክ ቦታዎች ይቅርና ሬስቶራንቶች ምናምን ላይ ራሱ ንጹህ ነገር ማግኘት በጣም ይቸግራል አይደለ? ከዛ አንጻር ማለት ነው። ይሄኛው ምግብ ቤት ነው። ምግብ አላቸው፣ የጾምም የፍስክም ደስ ይላሉ በጣም። እና ይሄንን ይመስላል እላችኋለሁ ግቢው። በቃ ከመገናኛ ወደ ሰሚት አያት ምናምን ያላችሁ ሰዎች መሀል ላይ ልታገኙት የምትችሉት ቦታ ነው። ግቢው በጣም ነፋሻማ ነው፣ አየሩ ደስ ይላል፣ አረንጓዴ ነው። ያው እንደምታዩት በዚህ በጠራራ ፀሐይ እንግዲህ ያለ አረንጓዴነት አይመስልም። እንደምታዩት ነው፣ በጣም አረንጓዴ ያለው ዛፎች አሉት። የራሱ ወኩ ያለው ስፔሻሊ ደግሞ ማታ ላይ የሚያምር ይመስለኛል። እኔ ቀን እዚህ አካባቢ የሚሄድበት ጉዳይ ስለነበረ ነው እንጂ በማታ የተሻለ የሚያምር ይመስለኛል። እንትኑም ቀዝቀዝም ሲል አየሩም ደግሞ ማለት ነው። ያው እኔ እዚህ ቤት ላምሽ ካልኩኝ በቃ በንጋታው ነው የኔ ሰፈር የምገባው። እንግዲህ ገምት ውስጥ የኔ ሰፈር የት እንደሆነ። ግን እዚህ አካባቢ ያላችሁ ሰዎች ግን በማታ ብትመጡ ሞር ነፋሻነቱን በደንብ የምታዩት ይመስለኛል። እነዚህ ዳር ላይ ያሉ ወንበሮች ጋርም ለመቀመጥም በጣም ምቹ ይመስለኛል። ግን በፀሐይ ራሱ እዩት። አሁን እዚህ ቦታ ላይ ጋ ያለው ጥላ በጣም ቆንጆ ነው፣ ንጹህ አየርም ነው። በቃ እንዲህ በፎቅ ከተማረራችሁ እንደኔ ፎቅ ከበዛባችሁ መሀል ከተማ ላይ እንደዚህ አረንጓዴ ቦታዎች ላይ እየፈለጋችሁ መናፈስ ትችላላችሁ ማለት ነው።
እና እንግዲህ የዛሬ ቪዲዮዬ ይሄንን ይመስላል። ደግሞ ሰብስክራይብ እያደረጋችሁ ስለሆነ አመሰግናለሁ። አዲስ የሆናችሁ ደግሞ ይሄንን ቪዲዮ በአጋጣሚ ያገኛችሁም ደግሞ ሰብስክራይብ አድርጉና ቤተሰብ እንሁን። ሌላ የምታውቁትን ቦታ ደግሞ እናንተ አይታችሁ የወደዳችሁትን ቦታ ካለ ደግሞ ኮሜንት ሴክሽን ላይ ጠቁሙኝ። ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ። ታንክስ ባይ